ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ሆናችሁ አሁንም ሰብስክራይብ ማድረጋችሁ እንዳትረሱ። ዛሬ ምን መሰላችሁ፣ ብዙ እህቶቻችን የሚፎገሩበት ነገር እኛ ሀገር ስንሄድ ቶሎ በቃ ደስ ይለናል ምናምን አንደርስታንድ ያኔ ሳናቅ የምናደርጋቸውን ነገሮች ምን መሰላችሁ፣ አሁን ምሳሌ ሽቶ እንገዛለን። ይሄ ምንድነው ብኩር ማለት ነው። እጣን የምትገዙ ልጆች፣ ይሄን የምታረጉ ልጆች ካርጎ ካረጋችሁ ካርጎ ላይ ችግር የለውም። ካርጎ ላይ ምንም ችግር የለም፣ ተጽዕኖ አያመጣም ማለት ነው። ግን ካርጎ ማታረጉ ዝም ብላችሁ ሻንጣችሁን ይዛችሁ የምትሄዱ ልጆች ማለት ነው፣ በጣም መጠንቀቅ ያለባችሁ ነገር አየር ውስጥ የማይፈቀዱ ነገሮች አሉ። ያ ማለት አየር ውስጥ ይፈቀድልኛል፣ በእጅ ደግሞ እንደዚህ ይዤ አሳልፋለሁ። ሽቶ ማይወድ ሰው የለም፣ ሽቶ ሁሉም ሰው ይወዳል ማለት ነው። እንደዚሁ እጣን ምናምን የምትገዙ ልጆች፣ ሌላ ነገር ደግሞ ይሄ ኮንዲሽነር የመሰለ ነገር፣ ይሄን ነገር ማለት ነው አየር ውስጥ አይፈቀድም። በተለይ ሽቶ ቢያንስ ዲዛዝ ነገር አየር ውስጥ አይፈቀድም ውዶቼ። ስለዚህ ይሄን ነገር ተቆጠቡ። ማድረግ ያለባችሁ ምሳሌ ሻንጣችሁን እንደዚህ ስትረትቡ ማለት ነው፣ በእንትን ፕላስተር ካለ በፕላስተር በጣም እየጠቀለላችሁ በልብሳችሁ እየጠቀለላችሁ ማለት ነው በሻንጣችሁ መሀል ታረጉታላችሁ። በልብስ በደንብ ጠቅሉልና ሻንጣችሁ ላይ ነው ማድረግ ያለባችሁ። እንደዚሁም ደግሞ ይሄ እጣኑም እንደዚህ ቤታችን ሞቅ ሞቅ ለማድረግ ይሄንም ነገር የምንገዛ ሰዎች አለን። ይሄም ነገር እዛ ውስጥ እዛችሁ እንዳገቡ ያኔ ምሳሌ እዛ መያዝ ያለባችሁ ስልክ፣ እንደዚህ ስልክ ነገር እሱ በብዛት አይደለም መሰለኝ ስልኮች ነገር ወይንም ትናንሾች ነገር እንጂ በብዛት እዛችሁ መግባት ይሄ አይፈቀድም። ሁለተኛ ደግሞ ብዙ ልጆች የምጠይቁት ነገር ምንድን ነው፣ ስንት ኪሎ ነው ወደ እንትን ስንሄድ ስንት ኪሎ ምናምን ብላችሁ ደግሞ ግራ የምትጋቡ ልጆች አላችሁ ማለት ነው። እና ኪሎ ስንት መሰላችሁ? እንደ ሀገሩም ሊለያይ ይችላል። ግን ምሳሌ በተለይ ዱባይ ያላችሁ፣ ሳውዲ ያላችሁ 46 ኪሎ ይመስላል። 46 ኪሎ ነው በአንድ ሻንጣ 23፣ በአንድ ሻንጣ ደግሞ 23 እያረጋችሁ እንደዛ ታረጋላችሁ። የእጅ ደግሞ 6 ኪሎ ነው፣ በእጅ 6 ኪሎ ነው የሚፈቀደው። እናም ሌላ ደግሞ ማለት ነው መጀመሪያ ቤት ላይ እንትን ስትሉ ማለት ነው ቤት ላይ ያላችሁ ለሰዎቻችሁ ሚዛን አለ ወይ ብላችሁ ጠይቁ። ገባችሁ? ሚዛን እፈልጋለሁ፣ እቃዬን እየረተብኩኝ መመዘን እፈልጋለሁ ብላችሁ ለእነሱ ስታማክሩ ሚዛን ካለ ይሰጣችኋል። ከዛ እሱን እንትን ትላላችሁ፣ ትመዝናላችሁ። ኮተት አታብዙ ውድ እህቶቼ። ኮተት ይሄ ጨርቃጨርቅ ልብስ ከዚህ ሄድ ልብስ እኮ ሀገር ላይ የምሬ ነው ማንም አይፈልገውም። በቃ አይረባም። በቃ የሆነ በቃ አለ አይደል፣ ከዚህ ሄደ ልብስ በቃ ስትለብስ ራሱ እንዴት እንደሚያስጠላችሁ የሀገሩን ባያችሁት። ስለዚህ ልብስ ምናምን ሳሰብስቡ በቃ ይጠቅመኛል ያላችሁትን ነገር ሰብስባችሁ ያኔ እሱን እንትን ብላችሁ ረተባችሁ ወደ ሀገር። ኤርፖርት ውስጥ ምን አጋጠመኝ መሰላችሁ? ከዛ ልጅቷ ምንም አታውቅም፣ የያዘችው የማአት እቃ ከዛ እኛን ጠየቀችን፣ ኪሎ በዝቶብኛል፣ ስለዚህ ያዙልኝ፣ እናንተ እቃ ውስጥ ብዙ ስለሌለባችሁ ያዙልኝ አለችን ማለት ነው። ከዛም በኋላ እኛ ደግሞ ለመያዝ አልተፈቀደልንም። ግን እሷ በዛን ሰዓት የጣለችው እቃ በቃ በዛን ሰዓት እኮ አሁን የትኛው ነው መጥፎ የትኛው ነው ጥሩ ብላችሁ እኮ አትለዩም። ይሄ ስራ ከቤታችሁ ከምትወጡ በፊት ቤት ላይ የምታስተካክሉት ነገር ነው። እሷ ግን ከዛም በኋላ ይሄን ጣይ ወይንም ይሄን አክል ብር ክፈይ ስትባል ዝም ብላ እቃ አውጥታ ነው የጣለችው። ልጅቷ በቃ ልታለቅስ እምባ እንደዚህ አንቋት ማለት ነው። ገባችሁ? ቤት ላይ ይሄን በምሳሌ ማይጠቅመው ልብስ እንደዚህ ማይጠቅመው ልብስ መጣል በቃ ያኔ በቃ ሀገር ላይ ምርጥ ልብስ አለ። እዚህ እኮ ዝም ብለን ኦንላይን ሴሽን አለ እንጠልባለን። ይሄን የምናውቀው ዛሬ አይደለም፣ ስንሄድ ነው፣ ወደ ሀገር ስንሄድ ነው። እዛ ኤርፖርት ላይ ይሄን ውልቃ ውጥታ ጥላ ብታዩ ማለት ነው ኢቭን ሻንጣ ውስጥ ምን እንደምታደርግ ምን እንደምትይዝ አላወቀችው።
ዝም ብላ የማዕት ዕቃ ሰብስባ ማለት ነው። ዝም ብላ ይሄንን መያዝ ሚዲያ ላይ ሲለቀቅ ሄዶ የመጣው ሰው ሲነግራችሁ ይሄን ቪዲዮ ሼር ማድረግ ለእህቶች እንዲደርስላቸው፣ እናንተም ደግሞ ማዳመጥ። አይ ውሸት ነው ሚዲያ ላይ ለብራቸው ነው የሚባለው። ለብራቸው 7 ጊዜ ለብራቸው ቢሆን እኮ ዝም ብለው ገጥመው አያወሩም። ያጋጠማቸውን ነገር ያዩት ነገር ነው የሚያወሩት እንጂ ዝም ብለው ገጥመው አያወሩም ሚዲያ ላይ። ያኔ የሚወራው ነገር ያኔ ላልደረሰቸው ለጓደኛ ማድረስ፣ ለማያውቁ ሼር ማድረግ አለባችሁ ማለት ነው። እሺ ውዶቼ እና ውድ እህቶቼ፣ ያው ተጠንቀቃችሁ ቤት ላይ ሁሉም ነገር ፕሮሰሳችሁን ጨርሳችሁ ብትሄዱ የተመረጠ ነው። ምክንያቱም የሚጠቅማችሁም ለእናንተ ነው። ያኔ ለሁላችሁ ነው። ሲደርስ ነው የምታውቁት። አሁን አታውቁትም። ደርሶ ግራ እንዳትጋቡ ነው ውድ እህቶቼ፣ እንድትገቡ ማለት ነው። አሁን ምሳሌ አየር ውስጥ የማይፈቀዱ ነገሮችን ማለት ነው ሳታውቁ ቦርሳችሁ ውስጥ ሽቶን ይዛችሁ፣ ይሄ ብኩር ዕጣንም ይዛችሁ፣ እንደዚህ ሻምፖ ነገሮች፣ ሳሙና በብዛት ምናምን ይሄን ይዛችሁ ማለት ነው። ልክ እዛ ስትሄዱ ይሄን ጣሉት ትባላላችሁ። ገባችሁ ውድ እህቶቼ? ይሄን ጣሉት ስትባሉ ለእናንተ በጣም ግራ ነው የሚያጋባችሁ። እውነት በጣም ነው የምትናደዱት። ለብዙ ጊዜ ለሀገር ወስደዋለሁ ብላችሁ ስትሰበስቡት፣ ለብዙ ጊዜ አገር ከሄድኩ ይጠቅመኛል ብላችሁ ስትለፉ የከረማችሁት የዛን ቀን በመጨረሻ ሰዓት ኤርፖርት ሄዳችሁ ደግሞ ይሄን ነገር ጣሉ ስትባሉ በጣም ነው የሚያማው፣ በጣም ነው የሚያስጠላው። የምሬ ነው ብላችሁ በጣም ነው በቃ የምትናደዱት። ያሳዝናችኋል ጭምር። ምንም ማድረጋችሁ ነው። ምክንያቱም ቦርሳችሁ እንትኑ ሻንጣችሁ ቀድሞ ነው የሚሄደው። ገባችሁ? ቀድሞ ነው የሚሄደው ሻንጣችሁ ማለት ነው። ከዛም በኋላ ደግሞ ምንድነው እናንተ እንትን ማሳለፍ ያለ እዛ ስታልፉ ነው ጣሉ የምትባሉት። ስለዚህ ውድ እህቶቼ ከዚህ ነገር እንድትጠነቀቁ፣ የማያውቁ ደግሞ ብዙ እህቶቻችን አሉ። ለነሱ ሼር እያደረጋችሁ ይሄን ነገር እንዲጠቀሙበት ማለት ነው። ማለት ይሄ ለሁሉም የሚጠቀም ነገር ነው። ሁላችንም የሚደርስብን ነገር ነው። ስለዚህ ከዚህ ነገር መቆጠብ አለብን። እንደዚህ በቃ ኮቶት ምናምን አሰብስቡ ውድ እህቶቼ። የሚጠቅማችሁን እዛችሁ መሄድ ማለት ነው። እና እንደነገርኳችሁ ኪሎ 23 እያረጋችሁ በአንዱ 23 አርጋችሁ በእጃችሁ ደግሞ የሚፈቀደው 6 ኪሎ ነው። ይሄን 6 ኪሎ በእጃችሁ ይዛችሁ ይሄን ቤት ላይ ይሄን ጣጣ ጨርሳችሁ ኤርፖርት ከሄዳችሁ ምንም በእናንተ የሚደርስባቸው ነገር ምንም የሚደርስ ቀጥታ በቃ ትሄዳላችሁ ነው። ቀጥታ ወደ ሀገር ነው። በቃ ጭቅጭቅ የለውም። ግን ይሄን ነገር ካላደረጋችሁ በአንዱ ያክል እንደዚህ ጠቅጥቃችሁ ሄዳችሁ እዛ በጣም ነው የምታለቅሱት። የሆነ ብር እንኳን እከፍላለሁ ብላችሁ ማለት ነው። ብር ልከፍለው በጣም ብዙ ብር ነው። ኤርፖርት ታውቃላችሁ፣ ሀታ ለምግብ ማለት ነው። እስቲ ለአንድ ምግብ ስንት እንደምከፍሉ እውነቴን ነው። ለአንድ ለስላሳ ስንት እንደምከፍሉ፣ ለአንድ ውሃ ኤርፖርት ላይ ስንት እንደምከፍሉ። ስለዚህ ሀታ ኪሎአችሁን ማለት ነው ኪሎ ትንሽ ከበለጠ እጥፍ ነው የሚያስከፍሏችሁ። አንዳንድ ደግሞ የተረገሙ ማዳሞች አሉ። የተረገሙ እነሱ ለእናንተ አስተካክለው ሊያመጡላችሁ ይችላል። ይህን ነገር ደግሞ ያው መጀመሪያ ማስጠንቀቅ ነው ለነሱ። ይሄን አክል ነው እስቲ ስንት አመጣሽልኝ ብላችሁ ለነሱ ማስጠንቀቅ ነው ማለት ነው። እነሱ ደግሞ ካስተካክሉላችሁ ምንም ከእናንተ ጋር እንትን የሚለው ነገር የለም። የዛሬ ቪዲዮ ይሄን ይመስላል። በቀጣይ